በምስራቅ ኢትዮጵያ እምብርት በደማቋ ድሬዳዋ ከተማ ላይ መቀመጫውን በማድረግ የህብረተሰቡን ጤና ለመጠበቅ በትጋት እየሰራ ይገኛል። የኢትዮጵያ ምግብና መድኃኒት ባለስልጣን ድሬዳዋ ቅርንጫፍ ጽሕፈት ቤት የቅርንጫፉ ላቦራቶሪ የምንመገበው ምግብ ለሁሉም ሰው ደህንነቱ የተጠበቀ እንዲሆን እየሰራ ይገኛል። ይህንን ወሳኝ ተግባር የሚመሩት አቶ ጌቱ ቦጋለ ናቸው። የኢትዮጵያ ምግብና መድኃኒት ባለስልጣን ድሬዳዋ ቅርንጫፍ ኃላፊ። በምግብ መድኃኒትና ባለስልጣን ድሬዳዋ ቅርንጫፍ ያው ከሚሰራቸው ስራዎች አንዱ የጥራት ምርመራ አገልግሎት ነው። እንግዲህ የጥራት ምርመራ ያው በመድኃኒትም በምግብ ዘርፍ እንሰራለን። በተለይ ከምግብ ጋር ተያይዞ ያው ከዚህ በፊት የምንሰራቸው የጥራት ምርመራ ስራዎች ነበሩ። እንግዲህ አሁን ከቅርብ ጊዜ ወዲህ ደግሞ በተለይ ከአደልትሬሽን ጋር ተያይዞ የተለያዩ ፓራሜትሮችን ተጨማሪ አዳዲስ ፓራሜትሮችን መስራት ጀምረናል። በተለይ ከማር፣ ከበርበሬ፣ ለውዝ፣ ቅቤ እና ሌሎችም ከአደልትሬሽን ጋር ተያይዞ ሊሰሩ የሚችሉ ስራዎችን እንደ አፍላቶክሲን፣ ኤችኤምኤፍ እና አሽ ኮንቴንት ቴስት ጀምረናል። እንግዲህ የጥራት ምርመራ አገልግሎቱ በተለይ ህብረተሰቡ የሚቀርቡ የምግብ ምርቶችን ጥራት እና ደህንነት በተለይ ደህንነት ከማረጋገጥ አንጻር ትልቅ ሚና አለው። ምክንያቱም ህብረተሰቡ የሚመገበውን ምግብ በተለይ ወደ ሀገር ውስጥ የሚገባው ኮንሳይመንት ጥራት ምርመራ ስራዎች ይሰራሉ። ሀገር ውስጥ ደግሞ ከገቡ በኋላ ገበያ ላይ ደግሞ በድረ-ገበያ ጥናት እንዲሁም ደግሞ በዕለት ተዕለት ኢንስፔክሽን የቁጥጥር ስራዎች ማርኬት አሰስመንት የሚገኙ የምርቶችን በላቦራቶሪ ጥራት ምርመራ በማከናወን ደህንነታቸውን የማረጋገጥ ስራዎችን ከመስራት አንጻር ትልቅ ጠቀሜታ አለው ለህብረተሰቡ ማለት ነው። እንግዲህ በተለይ የጥራት ምርመራ ስራው በተለይ ከአደልትሬሽን ጋር ተያይዞ ከወንጀል ተጠያቂነትንም ስራዎችን በመስራት ፈጣን ውሳኔዎችን ለመስጠት ከሚሰሩ ስራዎች አንዱ የላቦራቶሪ ጥራት ምርመራ ነው። እንግዲህ ከዚህ በፊት ሙሉ ለሙሉ ይሄ ስራ በማዕከል ደረጃ በእኛ ዋናው መስሪያ ቤት ላቦራቶሪ የሚሰሩ ስራዎችን የነበሩትና አሁን ከረንትሊ በቅርበት የመጀመራችን በተለይ ከክስ ሂደት ጋር የሚኖሩ ሂደቶችን ለፍርድ ቤት መቅረብ ያለባቸው ማስረጃዎችን በቅርበት በአጭር ጊዜ አገልግሎቱን ለመስጠት እና ፈጣን የፍትህ አገልግሎት እንዲኖር አንድ ትልቅ ግብዓት ይሆናል ብለን እናስባለን ማለት ነው። ከዛም ባሻገር ሌሎች ለኢንስፔክሽን ስራው ደጋፊ የሆኑ የላቦራቶሪ ውጤቶችን ከማግኘት አንጻር የሚወስደው ጊዜን በማሳጠርም በቅርበት አገልግሎት በመስጠት ተጨማሪ ወጪዎችንም ከመቀነስ አንጻር ትልቅ ሚና አለው ብለን እናስባለን። እያንዳንዱ የምግብ ምርመራ የሚጀምረው እዚህ ነው። ናሙናዎች የሚደርሱበትና በጥንቃቄ በሚመዘገቡበት የናሙና መቀበያ ክፍል ውስጥ ናሙናው እንደደረሰ የናሙናውን አይነትና ሁኔታ ያረጋግጣሉ። ከዚያም ሁሉንም አስፈላጊ መረጃዎች በኮምፒውተር ላይ ያስገባሉ። እያንዳንዱ ናሙና ልዩ የመለያ ቁጥር ይሰጠዋል። አንዴ ከተመዘገበ በኋላ እያንዳንዱ ናሙና ለሚደረገው የጥራት ምርመራ በትክክል መዘጋጀት አለበት። ይህ እንደ የምግብ አይነቱና በሚፈለገው ምርመራ ላይ በመመስረት የተለያዩ ሂደቶችን ሊያካትት ይችላል። ጥንቃቄ የተሞላበት ዝግጅት ትክክለኛና አስተማማኝ ውጤቶችን ለማግኘት ወሳኝ ምዕራፍ ነው። ናሙናው በትክክል ከተዘጋጀ በኋላ ወደ ትክክለኛ የጥራት ምርመራ ሂደት ይገባል። እዚህ ነው ሳይንስ ወደ ተግባር የሚገባው።
የኤፍዲኤ ድሬዳዋ ላቦራቶሪ የምግብ ደህንነትና ጥራት ለማረጋገጥ ዘመናዊ መሳሪያዎችንም ይጠቀማል። በድሬዳዋ የኢትዮጵያ ምግብና መድኃኒት ባለስልጣን ቅርንጫፍ ውስጥ ከሚገኙ የምግብ መመርመሪያ መሳሪያዎች መካከል አንዱ ይሄ ፕሮቲን አናላይዘር ወይም ደግሞ ጀልዳ ይባላል። ፕሮቲኖችን አናላይዝ ለማድረግ በተለይ ደግሞ ቶታል ናይትሮጅን ዲተርማይን በማድረግ በምግብ ውስጥ ያለን ናይትሮጅን ዲተርማይን ለማድረግ የምንጠቀምበት ማሽን ነው። ማሽኑ አውቶሜትድ የሆነ ማለት አውቶ ሳምፕለር ያለው ማሽን ነው። እንግዲህ ይሄ ማሽን የሚጠቅመን ምንድነው? በአንድ ምግብ ሬጅስተር ተደረገ፣ በዛ ሬጅስተር የተደረገ ምግብን ማለት ትሪትመንት በኬሚካል ትሪትመንት ያለፈን ምግብን በዛ ውስጥ ያለ ናይትሮጅን ፐርሰንት ኳልኩሌት በማድረግ በምግቦች ውስጥ ያለውን ፕሮቲን የምናውቅበት ነው። በተለይ ለኢንፋንት ፎርሙላ ማለት ለህፃናት ምግብ እና ለቦዲ ቢልደር የተለያዩ ምግቦችን በዛ ውስጥ ያለ ናይትሮጅን የምናውቅበት ማሽን ነው። እንደምናየው ባለ 40 ፖርት የሆነ አውቶ ሳምፕለር አለው። ከዚህ በመቀጠል ዲስትለር አለው። ዲስትለር እንግዲህ የሚጠቅመን ምንድነው? በላይብሬት የተደረገችውን አሞኒያ ትራፕ በማድረግ በስቲም በመጠቀም ትራፕ በማድረግ በዛች ውስጥ ያለችውን አሞኒያ ውስጥ ያለችውን ናይትሮጅን ዲተርማይን የምናደርግበት ነው። እንግዲህ እንደምናየው የራሱ የሆነ ሶፍትዌር አለው። ሶፍትዌር ውስጥ ዳታዎችን ማስቀመጥ እንችላለን። አውቶማቲካሊ ኳልኩሌት ማድረግ የሚችል እና አውቶሜትድ የሆነ ታይትሪሜትሪክ የተገጠመለት ነው። ይህ ማለት የባለሙያዎችን ኢፈርት የሚቀንስበት ነው። እንደዛ በማድረግ እንግዲህ ምግቦች ውስጥ ያለ ናይትሮጅን ወይም ደግሞ ክሩድ ፕሮቲን የምናውቅበት መሳሪያ ነው ማለት ነው። የጥራት ምርመራው ሂደት ከተጠናቀቀ በኋላ የተገኘው መረጃ በጥንቃቄ ይመረመራል፣ ይተረጎማል። አናሊስቶቹ ውጤቶቹን ከብሔራዊና ዓለም አቀፍ የምግብ ደህንነት ደረጃዎች ጋር ያወዳድራሉ። ማንኛውም ልዩነት ወይም አሳሳቢ ጉዳይ በሪፖርት ውስጥ በግልጽ ይመዘገባል። ለድሬዳዋ ቅርንጫፍ ላቦራቶሪ ከኢትዮጵያ ምግብና መድኃኒት ባለስልጣን ዋና ቢሮ የምግብ ላቦራቶሪ ድጋፍ እየተደረገለትም ይገኛል። ስለዚህ እኛ እንደ ሄድ ኳርተር ሆነን እየሰራን ያለነው የብራንች ላቦራቶሪዎቹን እንዲጠናከሩ ነው። ይህንን ተጠናከሩ ማለት የምግብ ቁጥጥሩ ዘርፉ ላይ ትልቅ አስተዋጽኦ ይኖራል የሚለው ግምት አለን። ስለዚህ ዛሬ አሁን እንደተመለከታችሁት በዚህ ላቦራቶሪ የድሬዳዋ ብራንች ላቦራቶሪ ላይ አዳዲስ ፓራሜትሮቹን አስጀምረን ስራ ላይ ገብቶ አሁን የህብረተሰቡን ጤና እየጠበቁ ይገኛሉ ማለት ነው። ለምሳሌ ከአድልትሬሽን በኩል ያሉትን እንደ በርበሬው ላይ፣ ዱቄት፣ ዘይቶቹ ላይ የተለያየ እንትናዎቹ ላይ የጥራት ምርመራ እየተደረገ ነው የሚገኘው። በአብዛኛው ደግሞ አሁን አዲስ ፓራሜትር በላቦራቶሪ ደረጃ አቂሙን አጠናክረን በትሬኒንግ ፕራክቲካል እና ቴዎሬቲካል ትሬኒንግ ሰጥተን በአፍላቶክሲን እና በኤችኤምኤፍ ማር ላይ ጥሩ ውጤት እያየን ነው ያለ ነው ማለት ነው። ስለዚህ አጠቃላይ ይሄ ድጋፍ የሱፐርቪዥን የሁሉም ብራንቾች ላይ የሚከናወን ይሆናል ወደፊት ማለት ነው። የጅማ ብራንች አለን፣ የባህር ዳር ብራንች አለን፣ የሐዋሳ፣ የመቀሌም እነኚህም በሱፐርቪዥን የምናጠናክር ይሆናል። ይሄ አጠቃላይ በተለይ እዚህ በእስት አካባቢ ያሉትን ብዙ ህገወጦች የሚበዙበት አካባቢ ስለሆነ የድሬዳዋ ላቦራቶሪ ብራንች መጠናከሩ የፉድ ሴፍቲ ጥራት እና ምርመራ ደህንነቱን ለማረጋገጥ አስተዋጽኦ ትልቅ ይኖራል የሚለው ግምት አለን። ስለዚህ ቅድም እንዳያችሁት በሆነ የአፍላቶክሲን ማለት የማይኮቶክሲን በጣም ቶክሲክ የሆኑ ለውዝ ቅቤዎች ውስጥ የሚገኙ አደገኛ የካንሰር ኮዚንግ የሆነ እዛ ውስጥ የሚገኝ ቶክሲን አለ ማለት ነው። እሱን ለይቶ አማውንቱን አውቆ የሚሰጥ በኤችፒኤልሲ በክሮማቶግራም ታይቶ ውጤቱን
በውጤቱን ስናወጣ ደግሞ ውጤቱ ሳይወጣ በፊት የሚደረገው የጥራት የሚታረጋግጡ የሲአርኤም የሚባል ሰርቲፋይ ሪፈረንስ ማቴሪያሎቹንም እንጠቀማለን ማለት ነው። ዋና መስሪያ ቤቶቹ ላይ አንዳንድ የፒሲ እንሳተፋለን። የጥራት ማረጋገጥ የምንለው ውጤቱ ተሰርቶ ሳይወጣ በፊት የምንጠቀም ቱሎች ናቸው። ስለዚህ እዚህም እንደዚህ እንዲጠናከር እናደርጋለን። ወደፊትም ሱፐርቪዥኑ ይቀጥላል። አዳዲስ ነገሮችንም እንጨምራለን ማለት ነው። በቪዲዮ እንዳያችሁት ያው የለውዝ ቅቤን እንደምትመለከቱት ፕሮሰሱን አልፈን እዚህ ደርሰናል እና የመጨረሻውን ፋይናል ውጤቱን በዚህ ኤችፒኤልሲ ተጠቅመን የለውዝ ቅቤ አፍላቶክሲንን ሰርተናል። እነሱም በዋናነት አራቱን ታይፕ የአፍላቶክሲን ቢ1፣ ቢ2 እና ጂ1፣ ጂ2 የሚባሉትን አፍላቶክሲን ታይፖችን ሰርተን የመጨረሻ ውጤቱን በወርክሺት አስገብተን እናወጣዋለን። በመጨረሻም የላቦራቶሪ ውጤቶች ለሚመለከታቸው አካላቶች ይላካሉ። ይህ መረጃ የምግብ ምርቶችን ደህንነት ለማረጋገጥና የሕዝብን ጤና ለመጠበቅ ወሳኝ እርምጃዎችን ለመውሰድ የሚያስችል ነው። በላቦራቶሪ እቅዶችና የምግብ ደህንነትን ለማረጋገጥ ህብረተሰቡ ምን ሚና መጫወት ይችላል በሚል ላቀረብነው ጥያቄ አቶ ጌቱ ይህንን ብለውናል። ለወደፊቱ በቀጣይነት ባለው መልኩ በተለይ የጥራት ምርመራ አገልግሎቶችን ተደራሽ ከማድረግ የካችመንት ኤሪያውን ይሄ ምስራቁን አካባቢ ሙሉ ለሙሉ ተደራሽ ለማድረግ ከምግብም ከመድኃኒትም አንጻር በተለይ እንደ ባለስልጣን መስሪያ ቤት ላቦራቶሪዎችን ሁለቱንም የምግብ የመድኃኒትም ላቦራቶሪ ሪኖቬት በማድረግ የማድረግ ስራዎችን በመሰራት ላይ ነው ያሉት። ከዛ ባሻገር እንግዲህ የጥራት ምርመራ ስራዎች በተለይ ብዙ ትልልቅ ማሽኖች አሉን። ከምግብ አንጻር በቀጣይ የምንሰራቸው ስራዎች ተጨማሪ ፓራሜትሮችን የመጨመር እያሰፉ የመሄድና በተለይ በጥራት ምርመራ አገልግሎት እውቅና ለማግኘት በተለይ አይሶ 17025 ላይ የዶክመንቴሽን ስራዎችን እየሰራን ያለ ነው። በቀጣይ የምናወጣው የላቦራቶሪ ውጤት ትሬሰብል መሆኑን ኢንተርናሽናል ትሬሰብል መሆኑን ከማረጋገጥ አንጻር ትልቅ ሚና ይኖረዋልና እዛ ላይ በተለይ ላቦራቶሪ እውቅና እንዲያገኝ ተግተን የምንሰራ ይሆናል። ከዛ ባሻገር ያው እውቅና ማግኘት ማለት ያው ከላቦራቶሪ የምናወጣው ውጤት ታማኒነት ያለው ነው ማለት ነው። ስለዚህ እሱን ፓራሜትሮችን እያሰፋን በቀጣይ ሰፋፊ የላቦራቶሪ ፓራሜትሮችን ተጨማሪ እያሳደግን የምንሄድ ይሆናል። ከዛ ባሻገር ደግሞ ጎን ለጎን የእውቅና የአይሶ 17025 እውቅና ላይ የምንሰራ ይሆናል። እንግዲህ ከዛ አንጻር ከህብረተሰቡ አንጻር በተለይ የሚያጠራጥሩ ነገሮች ሲኖሩ ህገወጥነትም ላይ የሚታዩ ህገወጥነትን ከህብረተሰቡ የሚደበቅ ነገር አይኖርም እና ያንን መረጃ ለተቆጣጣሪ አካልም ሌሎች ለህግ አካልም መረጃ በመስጠት የቁጥጥር ስራውን አጋዥ በመሆን ውጤታማ የሆነ ስራ እንድንሰራና በተለይ ህብረተሰቡ ጥራቱ ደህንነቱ የተረጋገጠ ምግብ ጥራቱ ደህንነቱ ፈዋሽነቱ የተረጋገጠ መድኃኒት እንዲያገኝ በተወሰኑ ተቋማት ብቻ የሚሰራው ስራ ውጤታማ ሊሆን በቂ ሊሆን አይችልም እና ከዛ አንጻር የህብረተሰቡ ሚና በተለይ የህብረተሰቡ የቁጥጥር ባለቤት እንዲሆን በተለያዩ ስራዎች ይሰራሉ። ከዛ አንጻር ህብረተሰቡ መረጃ በመስጠት የራሱን ሚና እንዲወጣ አደራ ለማለት አስባለሁ። በድሬዳዋ የሚገኘው የኢትዮጵያ ምግብና መድኃኒት ባለሥልጣን የምግብ ላቦራቶሪ በትጋትና በሳይንሳዊ መንገድ እያንዳንዱን ናሙና በመመርመር ሁሉም ዜጋ ጋር የሚደርሰው የምግብ ምርት ደህንነቱ የተጠበቀ ይሆን ዘንድ ስራዎችን መስራቱን ይቀጥላል።